በቃ ዞር በሉ። አያችሁ አይደል? በእናንተ ጦስ ነው እንደዚህ ነው። ማትረጋግ ምን አረግኝ እኮ እንደዚህ የሚያስብል ነገር እኮ አይደለም። በቃ አታስፈልግም አታስፈልግም። ግን መነጋገር የለብንም። ፖሊስ ከመጣች ነው እንደማይባል ነገር አትበይኝ። ለዛ አይደል እኛ ከጎና ሆነን ልናመጣት ይችላል። ግን በቃ አልፈልግም። ቅድም ማጣሰላችሁ ነው ወጣችሁ አይደል? በእሱም ትጠየቁበታላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ የመጣሁበት አንድ ወሳኝ ነገር ስላለ እሱን ነገር ለመናገር ነው። ያው እሱ ነገር ምንድነው እናንተም የምትጠብቁት ነው ያለው ነገር እኛንም ሲያስጨንቀን የነበረ ምንም ያላወቅነው ነገር በቃ ነገሩ በአጋጣሚ የተፈጠረ ነው። እኔም ወደዚህ መምጣት አልቻልኩም ነበር። እሱ ነገር ምንድነው ያው ልጅቷ በአጋጣሚ ጉዳት ደርሶባት ነበር። እናንተም እንዳያችሁት ያው ሆስፒታል ነው የነበረችውና ዛሬ ያው ትወጣለች። እሱ ነገርም ለመናገር ነው። ቤኪም ደግሞ ወደ ሌላ ሀገር ምናምን ሊሄድ ነው ብሎ ሄዷል። እኔም ምንም ሊያናግረኝና ሊያማክረኝ አልቻለም። በተደጋጋሚ ስልክ ደውዬለት ነበር። ስልኩም አይሰራም። ስልኩን ዘግቶታል። ማንም ሰው እንዲያገኘው አልፈለገም ይመስለኛል። እንደዚህ አይነት ነገር ይሰራል ብዬ እኔም አላሰብኩትም ነበር። ምክንያቱም ይሄ በሕግም በጣም ወንጀል ስለሆነ እንደዚህ አይነት ድርጊት መፈጸም አስፈላጊ አልነበረም። እኔም ቢያማክረኝና ከኔ ጋር መፍትሄውን ብንፈልግ ብዬ አስብ ነው የነበረው። ቢሆንም ግን ያው ምንም ነገር እንትን ሳያደርገኝ ሂዶ አገና ብቻ አላውቅም። እኔ በጣም ተጨንቄ ነው ያለሁት። ቢያንስ እንኳን ስልኩ ቢሰራልኝና መጀመሪያም ሳያናግረኝ ነው የሄደው። ግን ደግሞ አሁንም ደግሞ ስልኩ ቢሰራልኝና ያለውን ነገር ባወራው ደስ ይለኝ ነበረ። በቻልኩት መጠን በቃ እያፈላለኩት ነው፣ ግን ላገኘው አልቻልኩም። ምክንያቱም በዚህ ሰዓት ተፈልጎ የሰው ልጅ ሊገኝ አይችልም። ምክንያቱም ታውቁታላችሁ ወዴት ብሎ ይፈለጋል። ግን በቃ ቤኪ ሳታማክረኝ ነው የሄድከው። አሁንም ቢሆን ይህን ቪዲዮ የምታየው ከሆነ ታየዋለህ ብዬ አስባለሁ። እንደዚህ አይነት ነገር ማድረግ በጣም ከባድ እንደሆነ ታውቃለህ። ያለውን ነገር በሌላ መፍትሄ መፈለግ እንችል ነበር። ይህን ነገር ያው በእርግጥ የመጨረሻ እንትን ነው የመጨረሻ ውሳኔ ነው የወሰንከው። በእርግጥ ይህን ነገር ነው ብታማክረኝ የተፈጠረውን ነገር መሆን ያለበትን ነገር እናደርግ ነበረ። ግን ምንም ነገር ሳትለኝ በመሄድህ በጣም አዝኛለሁ። ምክንያቱም እኔ አንተ እንድትጎዳ አልፈልግም። መሆን ያለበትን ነገር እናደርግ ነበረ እኔም ብታማክረኝ ብዬ ስላሰብኩኝ ማለት ነው። ማለት መሄድ ካለብኝም አብሬ ሄድ ነው የነበረ። ግን ደግሞ ከመሄድም አልፎ መሆን ያለበትን ነገር እኛ እናደርግ ነው የነበረ። ያው ነገሩ ይህን ነገር እኔም እንደማልደግፍስ ስለምታውቅ ነው ለእኔም ምንም ነገር ሳታናገረኝ ሄድከውና ብቻ ባለበት ሰላሙን ያለህበትን ሁኔታ ግን ደውለህ ብታወራኝ ደስ ይለኛል። እኔ በጣም አሁን ባለሁበት ሁኔታ በጣም ተጨንቄ ስለሆነ ያለሁት ይህን ቪዲዮ ታየዋለህ ብዬ ስለማስብ ነው ለአንተ ነው ማለት አሁን እያስተላለፍኩት ያለው እና ስልክን በተደጋጋሚ እየደወልኩኝ ነው። ስልክ ሊሰራልኝ ስላልቻለ ምናልባት ይህን ቪዲዮ የምታየው ከሆነ ደውልልኝ። እኔ በጣም ተጨንቄ ነው ያለሁት እና በአንዳት ሜላትም ያለችበት ሁኔታውን ጥሩ ሁኔታ ላይ ናትና ያው እኔም እየሄድኩ እያየኋት ነበረ። ቪዲዮ ምናምን መቅረጽ አልቻልኩም እንጂ እና ዛሬ ትወጣለች ከሆስፒታል። ደህና ናት እግዚአብሔር ይመስገን። ያለችበት ሁኔታ ደህና ናት መቼም ያው ደህና ናት። አሁን ተሽሏታል እና ዛሬ ትወጣለች። ደመሲም ደውዬላታለሁና አብረን ሄደን ከሆስፒታል እንድናስወጣት ምናምን አውርቻታለሁኝ እና እመጣለሁ ምናምን እያለች ነበር መሲ። እና በዚሁ አጋጣሚ ውድ ቤተሰቦች እናንተ ለቤኪ ምን ትላላችሁ? በእርግጥ የደረሰበት ነገር በጣም ከባድ ነገር ነው። እንደኔም ያው የደረሰብኝ ልጁ ያደረሰው ነገር በቃ ማን እንደሆነ ባይታወቅም እንደዚህ አይነት ነገር መፈጸሙ በጣም ከባድ ነገር ነው። ግን ይሄ የመጨረሻ ውሳኔ ቤኪ እኔ ጋር ማውራት ባለመቻሉ በጣም አዝናለሁ። ምክንያቱም እኔና እሱ አውርተን መሆን ያለበትን ነገር እናደርግን የነበረ ሁሌ መሸሽ አግባብ አይደለም ብሎ ይመስለኛል ይህን ነገር እንደዚህ ያደረገው። ብቻ አንዳንዴ ይፈታተናቸዋል እንደ ወንድነት አዎ ያስብላል። ግን ደግሞ ከእንደዚህ አይነት ከመጣላት መፍትሄ ይገኛል ብዬን ያላስብም። ብቻ አላቅም በጣም ከባድ ነው ያለው ነገር። ለማንኛውም መሲን ጠብቃት። ያው ወደ ሆስፒታል እንድር ስለሆነ ደውዬላታለሁ እየመጣች ነው። ሰላም ሌንሽ ሰላም ነው። እግዚአብሔር ይመስገን። ሰላም
ያው ዛሬ እኮ ልጅቷ የምትወጣበት ቀን ስለሆነ እያሰብኩት ነበር ነው ምናልባት እንግዲህ አብረን ሄደን ብናወጣት ብዬ ስላሰብኩኝ እንደዛ ብዬ ነው ያሰብኩት። ያው ቤኪም ያለበትን ሁኔታ ምናምን ታውቂያለሽ ነው እሱ ነገር የምትይው ነገር ካለ ማለት የቤኪ የወሰነው ውሳኔ መቼም ሁላችንን አስደንግጦናል። እሱ ዛሬ እዚህ ጋር መገኘት ነበረበት ልጅቷ ስትወጣ። አዎ ማለት የሆነ ነገሮችን መሄድ ባለባቸው መንገድ ቢሄዱ ጥሩ ነበር። ግን እሱ ደግሞ ምን እንዳሰበ ባናቅም መጥፎ ነገር ሊፈጠር ይችላል፣ ጥሩ ነገር ሊፈጠር ይችላል። ያው መቼም ሁላችን ማለት ሊሄድ ሲል ነገረኝ እንጂ ሁላችንንም አላማከረንም። በራሱ ነው ውሳኔውን የወሰነና ማለት ያው የወሰነው ውሳኔ መቼም ለሁላችንም በጣም ከባድ ነው። ማለት እግዚአብሔር ጥሩ ነገሩን ያቀርበው እንጂ መጥፎ ነገር ከተፈጠረ ደግሞ ያው እያደረገ ያለውም ነገር ከህግ አንጻርም ስናየው መቼም በጣም ከባድ ነው ብዬ አስባለሁ። ማለት በራስ መልኩ እንደዚህ አይነት ነገር መወሰን ትንሽ ይከብዳል። እኔ አላውቅም በቃ የዛኔም የሆነ ነገር ለመናገር ስሞክር ምናምን በቃ ሊቀበለኝ ፈቃደኛ አልነበረም። ምንም ማድረግ አልቻልኩም በሰዓቱ። ስለዚህ አሁን እኔ ደግሞ እንደዚህ አይነት ውሳኔም የምሬን ነው ይወስናል ብዬ አላሰብኩም። ማለት ልሄድ ነው የሆነ ቦታ መስተካከል ያለብኝ ነገር አለ ብሎኛል እንጂ እኔ በዚህ ልክ እንደዚህ አይነት ነገር እንዳሰባ አላወቅኩም ነበርና እኔም እኮ ምንም ነገር ላይ ማማከር ያልቻልኩት ማማከር ነበረበት። አዎ ከሄደ በኋላም ስደውልም ስልኩ አይሰራም ነበር እስከሆነ ሰዓት ድረስ። ቢሰራም ስልክ አያነሳም። ስልኩ አይሰራም። አሁን ላይ ደግሞ ይሰራል ዝግን ተዘግቷልና ማለት ምናልባት ይሄንን ቪዲዮ ያየህ ከሆነ ማለት መቼም ሁሉ ነገሮች የተጀመሩት የሚያልቁትም በሚዲያ ነውና ማለት መልእክት ለቤኪ ማስተላለፍ ፈልጋለሁ። የምሬን ነው። ምክንያቱም መቼም አይተሃል ያን ነገር እንኳን ያን ማለት አሁን ትናንት የተደረገውን ቪዲዮ አይተሃል። መቼም እንደዚህ አይነት ነገር ሚዲያ ላይ መለቀቅ አለበት ብዬ አላስብም። ግን በቃ ነገሮች በሚዲያ ነው የተጀመሩትና ምንም አይነት ነገር በህይወታችን ላይ ቢፈጠር ወደ ሚዲያ መምጣቱ አይቀርምና ቤኪ ልነግርህ የምፈልገው ነገር እባክህን ተጠንቀቅ። ማለት ራስህን በደንብ ጠብቅ። ራስህን መጠበቅ አለብህ። ማለት የምታደርገው ነገር በጣም ራስህን አደጋ ላይ እየከተትክ ነው። ማለት እየተፈጠረ ያለው ነገር ይገባኛል በጣም ከባድ እንደሆነ። እያደረግከው ያለው ነገር በቃ ለነገሮች መፍትሄ ለማግኘት እንደሆነ ይገባኛል። ግን ቢሆንም ደግሞ ከሁሉም በላይ መኖር ይቀድማልና በደንብ ተጠንቀቅ። በደንብ የምሬን ነው። በደንብ መጠንቀቅ አለብህና ብቻ ከቻልክ በቃ ያለውን ነገር በሙሉ ትተህ ብትመለስ ሁላችንም ደስተኛ እንሆናለን ብዬ አስባለሁ። ግን ቢያንስ በቃ ስልኩን እንኳን ከፍቶት ብናወራው ቢያንስ ላለው ነገር ብታስረዳን ምናምን ነገር ጥሩ ነው። ማለት አሁን ያለህበትን ቦታ እኛ አናውቅም። የሆነ ነገር ቢፈጠር የሆነ ነገር ብትሆን እኛ ምንድነው የምንሆነው? ማለት ያላቅም ብቻ በጣም ከባድ ሁኔታ ላይ ነው ያለ ነው። ከቻልክ ደውልና ስላለው ነገር እናውራ። በቃ ሌላ ምንም ብሎ ነገር የለኝም እና ልጅቷም ትወጣበት ቀን ዛሬ ነው። ስለዚህ እስኪ እሷን ደግሞ ይዘናት እንምጣና ስላለው ነገር እሷ ታስረዳችኋለች። ደህናም ናት። ስለዚህ ይዘናት እንምጣና እናወራለን ደግሞ አይ ጥሩ ነው። እዚህ ጋር አይ ሰላም አረኩ ጥሩ እንደስ መንገድም ጥሩ አይደለም። ጥሩ ሰላም ተሙላለች አታስፈልጉም እናንተ ከእናንተ ጋር ምንም ነገር መነጋገር አልፈልግም። ተመለሱ።
እንዴ በሳት ከጎኗ ነው መሆን ያለብን እንጂ መራቅ የለብንም። አያስፈልግም። በቃ አታስፈልጉም ማለት አልፈልግም። ምን አረግኝ እኮ እንደዚህ የሚያስብል ነገር እኮ አይደለም። በቃ አታስፈልጉም። አታስፈልጉም። ኧረ ተረጋጊ። ጀመር እንዴ ከሰርብ እኔ አሁን ምንም መነጋገር ኦሬዲ አሁን ላይ ሰርገና ደሳቱ እንደገና ከሷ እኔ ለሷ በቂ ነኝ። ለሷ አላንስም። እኔ ለሷ ከዚህ ጋር መከራከር አስፈላጊ ነበር። ትጭትበት ኧረ እንደዛ አይደለም እንዴ በቃ አስፈልግም። እዚህ ጋር ክፉ ደግ መነጋገር የለብንም። ፖሊስ ከመጣት ነው እንዴ የማይባል ነገር አትበይኝ። ለዛ አይደል እኛ ከጎኗ ሆነን ልናመጣት ይችላል። ግን በቃ አልፈልግም። ቅድም ማጣሰላችሁ ነው ወጣችኋት አይደል? በእሱም ትጠየቁበታላችሁ። እሱ ማናሽ እንዴ በቃ ዞር በሉ። አያችሁ አይደል? በእናንተ ጦስ ነው እንደዚህ ነው። ዞር በሉ። በቃ ዞር በሉ። አትረጋጊ። ዞር በሉ። እግዚአብሔር ምን ነገር አልፈልግም። ቆይ ማትረጋጊ በቃ ማድረግ አይቻልም እንዴ? ምን ያደረግነው ነገር አለ? በሳትኩ ከጎኗ ሆነ ነበር አይደል? እየተማረሰ ነበር። እኔ እኮ የምሬን ነው። በጣም ግራ ገባኝ። ሁሉም ሰው በቃ በየራሱ ነው እንትን የሚለው ማለት እኔ ከዛሬ ነገር ትረጋጋለች ነው ብዬ እያሰብኩኝ ነበር። ግን ምንም በቃ ልጅቷ በየቀኑ እንደውም ነገሩ እንትን እያለባት ነው ይለው ማለት እኔ አልፈርድባትም። እህቷ ያለችበት ሁኔታ ከባድ ነው ይገባኛል። ግን ቤኬ ሄደ ቀን አይተሃል። ለምን ከጎኗ አልሆንክም ብላ እንዴት ተበሳጭታበት እንደነበረ አይተሃል ያን ሁሉ ነገር። እኔ ደግሞ አሁን ስሞክር እንደገና ሌላ ነገር እኔ አላውቅም። ብቻ ቤተሰቦች ከሜላት አንደበት ደህና መሆኗን ለእናንተም ለማሳወቅ እንዲሁም ደግሞ ከሆስፒታልም እንደወጣች ቪዲዮ እንደምንቀርጽ ለእናንተም ደጋግሜ ነግሬያችሁ ስለነበረ ያለችበትን ሁኔታ እናንተ እንድታውቁ ነበረ እና ቢያንስ ስላለችበት ነገር ብዙ ማውራት ብዙ መሄድ ምናምን ባይኖርባትም የተወሰነ ነገር ደህና እንደሆነች እንድትነግራችሁ ፈልጌ ነበረ። ግን ያው በተፈጠረው ነገር ምክንያት እንደዚህ አይደለም የጠበቅነው ነበር። ቤት ከሄድን በኋላ ስላለው ነገር እናወራለን ተረጋግተን ብለን አስበን ነበረ። እንግዲህ የማይሆን ነገር ተፈጥሯል። በቃ ምንም ማድረግ አይቻልም። ዋናው የሷ ደህና መሆን ነው ብዬ ነው የማስበው። ስለዚህ ካንደና ሆነች በቃ ደህና ሆነች ማድረግ አይቻልም። ቤቷን ማስገባት አሪፍ ነው። ምንም ማድረግ አንችልም እንግዲህ በቃ